ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቤተሰቦች የአልፎ ዛራት የሰዓቱ 3 አጫጭር ዜናዎች ይዤላችሁ ቀርቤያለሁ። እስከ መጨረሻው እንድታደምጡ ግብዣዬ ነው። በቅድሚያም ዘላቂ ሰላምንና ልማትን ለማረጋገጥ ህዝቡ ጽንፈኞችንና ታላላኪዎችን የሚሸከምበት ትከሻ እንደሌለው በህዝባዊ የውይይት መድረኮች አረጋግጧል ሲል የአማራ ብሔራዊ ክልላዊ መንግስት መግለጫ አውጥቷል። መግለጫውን በዝርዝሩ የምናደምጠው ይሆናል። ሌላኛው ጉዳያችን ፎሬን ፖሊሲ የኢትዮጵያና የኤርትራ ውጥረት በ2026 ሊከሰቱ ይችላሉ ተብለው ከሚሰጉ 10 ግጭቶች ተርታ መድበዋል። በዝርዝሩ የምንመለከተው ይሆናል። በመጨረሻ የምንመለከተው ጉዳይ ኤርትራ ውስጥ የአንድ መንደር ነዋሪዎች መታሰራቸው ተገልጿል። ነዋሪዎቹ የታሰሩት የአንድ ታዳጊ ግድያን ተከትሎ የተነሳ ተቃውሞ ነው ተብሏል። በዝርዝር የምንመለከተው ይሆናል። ክቡራን አድማጮች የመጀመሪያ የማስደምጣችሁ መረጃ ዘላቂ ሰላምንና ልማትን ለማረጋገጥ ህዝቡ ጽንፈኞችንና ታላላኪዎችን የሚሸከምበት ትከሻ እንደሌለው በህዝባዊ የውይይት መድረኮች አረጋግጧል። የአማራ ብሔራዊ ክልላዊ መንግስት የክልሉ ህዝብ ያገኘውን ሰላም በማጽናት አይቀሬውን የሀገሪቱን የብልጽግና ጉዞ ለማፋጠን እየሰራ መሆኑን አስታውቋል። የክልሉ መንግስት በወቅታዊ ጉዳዮች ላይ የሰጠውን ሙሉ መግለጫ ቀጥሎ ይቀርባል። አብረን እንከታተል። የአማራ ህዝብ በስርዓተ መንግስት ምስረታና በሀገር ግንባታ ሂደት ውስጥ ከሌሎች ኢትዮጵያውያን እህት ወንድሞች ጋር በመሆን ለኢትዮጵያ አንድነት አዎንታዊ ድርሻውን የተወጣ ህዝብ ነው። ህዝባችን በርካታ ኩሪ ታሪኮች ያሉት ከክልሉ ባለፈ የሀገራችን ህዝቦች ቋንቋቸው፣ ሃይማኖታቸው እና ማንነታቸው ተከብሮ በመቻቻልና በአብሮነት እንዲኖሩ የሰራ ታላቅ ህዝብ ነው። ባለፉት 7 የለውጥ ዓመታትም ኢትዮጵያዊ የሆነ ሁሉ ሰብአዊና ዲሞክራሲያዊ መብቶቹ ተከብሮለት በነጻነት እንዲኖር በተካሄደ የለውጥ ጉዞ የክልሉ መንግስትና ከፍተኛ ህዝብ አስተዋጽኦ እንዳደረጉ የሚታወቅ ሀቅ ነው። በተለይም በተሳሳተ ትርክት ህዝባችን ዋጋ ሲያስከፍሉ የቆዩ ግፈኞችን ከሌሎች የሀገራችን ብሔር ብሔረሰቦችና ህዝቦች ጋር በጋራ ታግሎ በሀገራችን ታሪካዊ ለውጥ እንዲመጣ የታገለ ህዝብ ነው። በሂደቱም ወጣቶች፣ ሴቶች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ፖለቲከኞች እንዲሁም ሌሎች የለውጥ መሪ የነበሩ ኃይሎች ድርሻቸውን በታሪክ የሚቀመጥ ነው። በሀገራችን የተገኘው ለውጥም በለውጥ ፈላጊ ኃይሎች የተባበረ ክንድና በህዝብ ከፍተኛ ድጋፍ ማስቀጠል ተችሏል። ይሁን እንጂ ለውጥን ለማጽናትና ለማስቀጠል መንገዶች ሁሉ አልጋ ባልጋ አልነበሩም። ከለውጡ ጅማሮ አንስቶ የመንግስት ወደ ሰፊነትን እንደ ፍርሃት በመቁጠር ህዝባችን ያገኘውን ሁለንተናዊ ድል ለመቀልበስ መልከ ብዙ ፈተናዎችና ጠመዝማዛ መንገዶች ታልፈዋል። በሴራ ፖለቲካ ተወልደው ያደጉ የውስጥ ባንዳዎችና የውጭ ባዕዳን በመቀናጀት ሀገራችንንና ክልላችንን በጦርነት ለማመስ ያልፈነቀሉት ድንጋይ ያልቆፈሩት ጉድጓድ የለም ብሎ በድፍረት መናገር ይቻላል። በተለይ ደግሞ ባለፉት 2 ዓመታት በክልላችን ጽንፈኛ ቡድኖች የአማራ ህዝብ ትክክለኛ ጥያቄዎችን እንደ ሽፋን በመጠቀም ወደ ግጭት በመግባት በህዝብ ላይ ከፍተኛ ከባድና አሳፋሪ ሰብአዊና ቁሳዊ ጉድለትን አድርሰዋል። ይህ ቡድን የህዝብ መጠቀሚያ መሰረተ ልማቶችን አውድመዋል። የነገ ሀገር ተረካቢ ትውልድ እንዳይኖር የትምህርት ስርዓቱን አስተጓጉሏል። መምህራንን ገድሏል። የሚማሩ ህፃናት ላይ ቦምብ በመጣል ጉዳት አድርሷል። ከራሱ ሐሳብ ጋር አልሄዱም ያላቸውን ሁሉ በሐሳብ ልዩነት ብቻ ረሽኗል። የሀገር ሽማግሌዎችንና የሃይማኖት አባቶችን ገድሏል። ሰው የሆነ ፍጡር ያደርገዋል ተብሎ የማይታሰብ ድርጊትን በጭካኔ እጅና ጆሮ በመቁረጥ የአረመኔነቱን ጥግ በአደባባይ አሳይቷል። ተርፍ አምራቹ አርሶ አደር ያመረተውን ለገበያ እንዳይሸጥና ግብዓት እንዳይቀርብለት ከልክሏል። የምርትና አገልግሎት እንቅስቃሴን ገድቧል። እገታና መሰል የሽብር ተግባራትንም በስፋት ፈጽሟል። ይህ የሽብር ተግባር የውስጥና የውጭ ጠላቶቻችን በተቀናጀ መልኩ ኢትዮጵያን ለማፍረስ ክልሉን በልዩ ልዩ የሴራ መንገዶች ማዳከም በሚል የሚከተለው ዕቅድ በመሆኑ በግልጽ ሁሉም ሊገነዘበውና ሊታገለው ይገባል። ይህንን አፍራሽ እቅዱን ለማሳካት ጦር መሳሪያ በማስታጠቅ ወታደራዊ ድጋፍ በመስጠት በፕሮፓጋንዳ በማገዝ በፋይናንስና በሚዲያ በመደገፍ በተቀናጀ መልኩ ታስቦበት የተሰራና የአማራ ህዝብን መሪ አልባ እንዲሆንና አንድነት እንዳይኖረው በማድረግ እርስ በርሱ እንዲባላ የተሸረበ እኩይ ሴራ ነው። ይህንን እኩይ የጽንፈኞችን ድርጊትና ተግባር ለመቀልበስም መንግስት ከታታሪው ከአርቆ አሳቢውና ከሰላም ወዳዱ የክልላችን ህዝብ ጋራ በጋራ በመሆን በወሰደው ህግ የማስከበር እርምጃ የጽንፈኞችንና የላኪዎቻቸውን ህልም በማክሸፍ ህዝባችን የሰላም አየር መተንፈስ ጀምሯል። ክልሉን በሁለንተናዊ መልኩ የማዳከም ፕሮጀክት ያላቸው ባንዳዎችንና ባዕዳንን የፌዴራልና የክልሉ የጸጥታ ኃይሎች በቅንጅት አስፈላጊውን ዋጋ ሁሉ በመክፈል ውድ የሆነውን የሰላም ዋጋ በማረጋገጥ ላይ ይገኛሉ። ይህ አንጻራዊ ሰላም እንዲመጣም የጥምር ጸጥታ ኃይላችን አኩሪ ገድል በታሪክ ሲዘከር የሚኖር ነው። ስለሆነም ከምንም በላይ የተጀመረውን የልማትና የብልጽግና ጉዞ ለማስቀጠልና የአማራ ህዝብ ሁለንተናዊ ተጠቃሚነትን ለማረጋገጥ የክልሉ መንግስት ከምን ጊዜም በላይ ርብርብ እንደሚያደርግ
አክራሪነትና ጽንፈኝነት ለራሱ ለጽንፈኛው የማይበጅና የተሸናፊዎች መንገድ በመሆኑ ችግሮችንም በውይይትና በሰላም ለመፍታት የክልሉ መንግስት ምንጊዜም ለሰላም የዘረጋው እጁ የማይታጠፍ መሆኑን ይገልጻል። ታጥቀው ጫካ ሲንቀሳቀሱ የነበሩ በሺህ የሚቆጠሩ ኃይሎችም የክልሉ መንግስት የሰላም ጥሪ ተቀብለው በመግባትና ወደ ህብረተሰቡ በመቀላቀል መደበኛ ህይወታቸውን እንዲኖሩ ማድረግ ተችሏል። ይሄ የሰላም ጥሪ አሁንም ተጠናክሮ የቀጠለ መሆኑንም ለማሳወቅ እንወዳለን። ይህ በእንዲህ እንዳለ ተጠናክሮ የቀጠለው የጽንፈኞች ተግባር ለአማራ ህዝብ ከፍተኛ በደል እያስከተለ መሆኑንና ታጣቂው ከአማራ ህዝብና ከኢትዮጵያ ጠላቶች ጋር በመቀናጀት ሀገር ለማፍረስ በተላላኪነት እያገለገለ መሆኑን የተረዱ ወጣቶችና ቡድኖች መንግስት ያቀረበላቸውን የሰላም ጥሪ እየተቀበሉ ነው። በተለይ ደግሞ በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ድርጅት አፋሃድ መካከል የተደረሰው የሰላም ስምምነት መንግስት ችግሮችን በሰላማዊ መንገድ የመፍታት ዝግጁነት ውጤት ነው። መንግስታችን የገጠሙትን ፈተናዎች ሁሉ ተጋፍጦና ተቋቁሞ እንደ ክልል በልማት በሰላምና በልዩ ልዩ ተግባራት በተለየ እምርታዊ ጉዞ ውስጥ ለመግባት ጥረትም አድርጓል። ተጨባጭ ለውጥም ማስመዝገብ ችሏል። በአሁኑ ወቅትም የክልሉ መንግስት አጫጭርና የረጅም ጊዜ ስትራቴጂ ዕቅድ አዘጋጅቶ ወደ ስራ በመግባት በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝም፣ በሳይንስና ቴክኖሎጂ ዘርፎች ምርታዊና ተመጋጋቢ እድገት በገጠርና በከተማ ለማስመዝገብ አልሞ በመስራት ላይ ይገኛል። በትምህርትና በጤና ዘርፍም የላቀ ለውጥ ለማምጣት ከፍተኛ ርብርብ በማድረግ ላይ ይገኛል። በግጭት ምክንያት ተስተጓጉለው የነበሩ ትምህርት ቤቶችም ተከፍተው ተማሪዎቻቸውን በማስተማር ላይ ይገኛሉ። እየተመዘገቡ ያሉ ተስፋ ሰጪ የልማት ውጤቶችም አሉ። የከተሞች የኮሪደር ልማት፣ የአምራች ኢንዱስትሪ ልማት፣ በአረንጓዴ አሻራ፣ በሌማት ትሩፋት፣ በበጋ ስንዴ ልማት፣ የሲሚንቶ ፋብሪካዎች ወዘተ በቂ ማሳያዎች ናቸው። ከስራ አጥነትና ከኑሮ ውድነት ጋር ተያይዘው ከህዝባችን የሚነሱ ችግሮችንም ለመፍታት ከመቼውም ጊዜ በላይ በአገልጋይነት መንፈስ ጠንክረን እየሰራን እንገኛለን። በአጠቃላይ መንግስት የህግ ማስከበሩን ተግባር አጠናክሮ ከማስቀጠል ጎን ለጎን የተገኘውን አንጻራዊ ሰላም ይበልጥ ወደ ተሻለ ደረጃ ለማድረስ በሰላማዊ ውይይቶች ችግሮችን የመፍታት አማራጭን በመከተል ልማትንና ጥራት ያለው የህዝብ አገልግሎት አሰጣጥ ስራዎችን ለማስቀጠል ከፍተኛ ትኩረት የሚሰራበት ጉዳይ ነው። በመሆኑም ዘላቂ ሰላምንና ልማትን ለማረጋገጥ በሚደረገው እልህ አስጨራሽ ትግል ህዝቡ ጽንፈኞችንና ተላላኪዎችን የሚሸከምበት ትከሻ እንደሌለው በተደረጉት ትልልቅ ህዝባዊ የውይይት መድረኮች ያሳየበትን አቋሙንና የጀመረውን ትግል አጠናክሮ እንዲቀጥል ጥሪ እናቀርባለን። አሁንም ድረስ የመንግስት የሰላም ጥሪን ወደ ጎን በመተው የክልላችንን ሰላም ጥያቄ ውስጥ የሚከቱ ኃይሎችም የማንታገስና የመንግስት ተቀዳሚ ተግባር የሆነውን ህግ የማስከበር ተግባር አጠናክረን የምንቀጥል መሆኑን ለማሳወቅ እንወዳለን። በተለያዩ የዓለማችን ክፍሎች የሚኖሩ ኢትዮጵያውያንም በሐሰተኛ መረጃዎች ሳይደናገሩ በሀገራችንና በክልል ዘላቂ ሰላም እንዲሰፍን የማይቀረውን የልማትና የብልጽግና ጉዞ ለማረጋገጥ በምናደርገው ርብርብ የበኩላቸውን አወንታዊ አስተዋጽኦ እንዲያበረክቱ ጥሪያችንን እናቀርባለን። የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ። በመቀጠልም ፎሬን ፖሊሲ የኢትዮጵያና የኤርትራ ውጥረት በ2026 ሊከሰቱ ይችላሉ ተብለው ከሚሰጉ 10 ግጭቶች ተርታ መደበ። ፎሬን ፖሊሲ መጽሔት በኢትዮጵያና በኤርትራ መካከል እየበረታ የመጣው ዲፕሎማሲያዊና ወታደራዊ ውጥረት በጎርጎሮሲያኑ 2026 ሊፈጠሩ ይችላሉ ተብለው ከሚሰጉና ትኩረት ሊሰጣቸው ከሚገቡ 10 ግጭቶች መካከል ነው ሲል አሳሰበ። በሁለቱ ጎረቤት ሀገራት መካከል ሊቀሰቀስ የሚችለው ግጭት መላውን የአፍሪካ ቀንድ ወደ መጠነ ሰፊ ጦርነት ሊዘፍቀው እንደሚችል አመላክቷል። መጽሔቱ በዘገባው ባለፉት ወራት በአዲስ አበባና አስመራ መካከል የሚሰነዘሩ የቃላት ጦርነቶችና ክሶች የጦርነት ስጋትን ከፍ አድርገውታል ያለ ሲሆን ስጋቱ እየጨመረ የመጣው ዓለም አቀፉ ማህበረሰብ ትኩረቱን በሌሎች ቀውሶች በተለይም በሱዳን ጦርነት ላይ ባደረገበት ወቅት መሆኑንም ገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ጸረ መንግስት ታጣቂዎችን ታሰለጥናለች፣ ትጥቅም ታቀብላለች በማለት ሲከሱ የኤርትራ ባለስልጣናት ደግሞ ኢትዮጵያን እንደ ጸብ አጫሪ እንደሚፈርጇት ዘገባው አትቷል። በተጨማሪም ጠቅላይ ሚኒስትሩ ኢትዮጵያ የባህር በር ለማግኘት ያላትን ፍላጎት በይፋ መግለጻቸው ኤርትራ ነፃነቷን ከማግኘቷ በፊት ኢትዮጵያ ስትጠቀምባቸው የነበሩ ወደቦች ላይ ጥቃት ሊሰነዘር ይችላል የሚል ስጋት እንዲያድርባት ማድረጉ በዘገባው ተጠቅሷል።
ፎሬን ፖሊሲ አሁን ላለው ውጥረት መነሻው ከ2010 በኋላ በኢትዮጵያ የታየው የፖለቲካ ለውጥ እንደሆነ በመጥቀስ ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር የፈጠሩት ጥምረት በትግራይ ጦርነት ወቅት ኤርትራ ከኢትዮጵያ ፌዴራል ኃይሎች ጎን እንድትቆም አድርጓት እንደነበር አስታውሷል። ይሁን እንጂ በህዳር 2015 የተፈረመው የፕሪቶሪያ የሰላም ስምምነት በሁለቱ ሀገራት መካከል አዲስ ፍጥጫ መፍጠሩን ዘገባው ጠቅሷል። እንደ መጽሔቱ ዘገባ ከሆነ ኤርትራ የፕሪቶሪያውን ስምምነት ትቃወም የነበረ ሲሆን ከስምምነቱ በኋላ ኢትዮጵያ በአማራ ክልል ፋኖንና በኦሮሚያ ክልል የኦሮሞ ነጻነት ሰራዊትን ጨምሮ ከኤርትራ ድጋፍ ያገኛሉ በምትላቸው ታጣቂዎች ምክንያት የጸጥታ ቀውስ ሲገጥማት በትግራይ ክልል ያለው ውስጣዊ ክፍፍልና የተለያዩ ወገኖች ከአስመራ ጋር የሚፈጥሩ ግንኙነት የደህንነት ሁኔታውን ይበልጥ ውስብስብ አድርጎታል ብሏል። ሁለቱም ሀገራት ከትግራይ ጦርነት በኋላ በከፍተኛ ሁኔታ ትጥቅ እያከማቹ መሆናቸውን ያመለከተው ዘገባው አዲስ ጦርነት ቢቀሰቀስ የሱዳን ኃይሎችን የአካባቢው ታጣቂዎችንና ቀጠናዊ ተዋንያንን በመሳብ ጉዳዩን ወደ ሰፊ ቀጠናዊ ቀውስ ሊቀይረው እንደሚችል ተንታኞች አስጠንቅቀዋል። ፎሬን ፖሊሲ ዲፕሎማሲያዊ ግንኙነቶችን በአስቸኳይ እንዲጀመሩ ያሳሰበ ሲሆን ኬንያ፣ ናይጄሪያ፣ ደቡብ አፍሪካ፣ አሜሪካ፣ ቻይና እና የአውሮፓ ህብረት የባህረ ሰላጤው ሀገራት ቱርክና የተባበሩት መንግስታት ድርጅት በአዲስ አበባና አስመራ መካከል ያለው ውጥረት ለማርገብ በንቃት እንዲሳተፉ ጥሪ አቅርቧል። መጽሔቱ በዘገባው አያይዞም አዲስ ጦርነት ቢቀሰቀስ ከትግራይና ከሱዳን ጦርነት ገና ያላጋገመው ቀጠና እጅግ አውዳሚ እንደሚሆን አስጠንቅቋል። በመጨረሻም ኤርትራ ውስጥ የአንድ መንደር ነዋሪዎች መታሰራቸው ተገልጿል። ነዋሪዎቹ የታሰሩት የአንድ ታዳጊ ግድያን ተከትሎ በተነሳ ተቃውሞ ነው ሲል ቢቢሲ በገጹ ላይ አስፍሯል። በኤርትራ ጋሽ ባርካ ክልል በሚገኘው ሎጋንሴባ ቀራና ጉዱ መንደር ያፌት የማነ የተባለ ታዳጊ ግድያን ተከትሎ ተቃውሞ ያሰሙ የመንደሩ ነዋሪዎች በአጠቃላይ መታሰራቸውን ቢቢሲ ያነጋገራቸው የቤተሰብ አባላት ተናግረዋል። ከሀገር ውጭ የሚኖሩ የአካባቢው ተወላጆችና ስማቸው እንዳይገለጽ የጠየቁት ነዋሪዎች ግድያው የተፈጸመው ህዳር 6 2018 መሆኑን ተናግረዋል። ከዚያ በኋላ የአካባቢው ነዋሪዎች ግድያውን በሚመለከት ቅሬታ በማሰማታቸው የሟች ወንድምን ጨምሮ ከ80 በላይ የመንደሩ ነዋሪዎች በመንግስት ኃይሎች በቁጥጥር ስር መዋላቸውን ቢቢሲ ያነጋገራቸው የቤተሰብ አባላት ተናግረዋል። የ16 ዓመቱ ያፌት በጥይት ከተገደለ በኋላ የአካባቢው ነዋሪዎች ሄሽፈራይ ወደሚባል ወታደራዊ ካምፕ ተወስደው መታሰራቸውን የቤተሰብ አባላቱና የመንደሩ ነዋሪዎች ለቢቢሲ ትግረኛ ተናግረዋል። ሟች ያፌትና ጓደኞቹ በአካባቢው ከሰል በማክሰል እና በመሸጥ ገቢ ያገኙ እንደነበር የተናገሩት የአካባቢው ነዋሪ ግድያው ከመፈጸሙ በፊት ከሰል ለመሸጥ ወደ ህምበርቲ ሲሄድ ከተያዘ በኋላ በወታደሮች እንደተገደለ ተገልጿል። የያፌት አባት የማነ ገብረ ማርያም በእስር ላይ በመሆናቸው ልጃቸው ቤተሰቡና ራሱን ለመደገፍ ዛፍ ቆርጦ ከሰል በማክሰል ላይ ተሰማርቷል። በፈረንሳይ የሚኖረው የአካባቢው ተወላጅ የሆነው አዛሪያ ለቢቢሲ ትግረኛ እንደተናገረው ያፌት ቤተሰቡና ራሱን ለመደገፍ የሚሰራ ጠንካራ ወጣት ነበረ። የአካባቢው ወጣቶች ብዙ ጊዜ ከሰል የሚያከስሉት ሌሊት ነው። ህዳር 6 2018 ያፌትና ጓደኞቹ ከህምበርቲ ወደ ቤታቸው ሲመለሱ በወታደሮች በቁጥጥር ስር አውለዋቸዋል። የተከበራችሁ የአልፎ 24 ቤተሰቦች የሰዓቱ አጫጭር መረጃዎች ያደመጣችኋቸው ነበሩ። በሌላ አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ክፍል ሰላማችሁ ይብዛ።